ጤና ይስጥልን ውድ የዚህ ቻናል ተከታታዮች እንደምን ዋላችሁ እያልን እነሆ ዛሬ ስለ አያት ሪል ስቴት ጠቃሚ መረጃዎችን ወደ እናንተ እናደርሳለን። ታዲያ አያት ሪል ስቴት በኢትዮጵያ ውስጥ አንጋፋና እንዲሁም ደግሞ ስመጥርና ታማኝ ሪል ስቴት እንደሆነ የሁሉም ሰው ምስክር ነው። ታዲያ እዚህ ግዙፍ ድርጅት ላይ በዚህ ሰዓት ምን አለ የሚሉትን እንመለከታለን። በዋነኝነት አያት ሪል ስቴት በአሁኑ ሰዓት ወደ 5 የሚጠጉ ሳይቶችን እየገነባ ይገኛል። ዋነኛውና ትልቁ ሳይቱ ሲኤምሲ ሚካኤል ጀርባ በወሰን መስመር ላይ የሚገኘው ከ9500 ቤቶች በላይ እንዲሁም ደግሞ ከ3000 ሱቆች በላይ የሚገኙበት ትልቅ ኮምፓውንድ የሆነ ሳይታችን ነው የሚገኘው። ሌሎቹ ሳይቶች ደግሞ በአያት ዞን 2 በአያት ዞን 8 መሪ የተባበሩት አደባባይ አጠገብ እንዲሁም ደግሞ ለሚኩራ ክፍለ ከተማ ላይ የሚገኙ ሳይቶቻችን ናቸው ማለት ነው። ታዲያ በአጠቃላይ አያት ሪል ስቴት ላይ የሚገኙ የካሬ አማራጮች ከ70 ካሬ ጀምሮ እስከ 150 ካሬ ድረስ ከባለ 1 እስከ ባለ 4 መኝታ ማግኘት ይቻላል። ታዲያ አያት ሪል ስቴት ላይ የሚገኙት ፋሲሊቲዎች እንደምናውቀው እጅግ ዘመናዊና እንዲሁም ደግሞ አንድ ነዋሪ ማግኘት ያለባቸውን በሙሉ ጠንቅቆ የያዘ ሳይት ነው የሚሆነው ማለት ነው። ለምሳሌ የፓርኪንግ፣ የግሪን ኤሪያ እንዲሁም ደግሞ የልጆች መጫወቻ፣ ስታንድ ባይ ጀነሬተሮችን የመሳሰሉትን ነገሮች እንዲሁም ደግሞ ፓርኪንግ እያንዳንዱ ብሎክ ላይ ለአንድ ሰው 2 ፓርኪንግ የምንሰጥበትም አማራጭ ተያይዞበታል ማለት ነው። በሌላ በኩል ደግሞ የንግድ ሱቆችን ስንመለከት ደግሞ ከ3000 በላይ ሱቆችን በአያት ሪል ስቴት ሲኤምሲ ሚካኤል ጀርባ ላይ በሚገኘው ሳይታችን ላይ እናገኛለን። የነዚህ ሱቆች የካሬ አማራጮች ደግሞ ከ20 ካሬ እስከ 350 ካሬ በላይ ሲሆን ከ9500 ነዋሪ በላይ ስለሚኖር ሱቆቹ ወይም ደግሞ ሞሎቹ እነዚህን ማህበረሰቦችን ታሳቢ በማድረግ የተገነቡ ሱቆች ናቸው። ቅድመ ክፍያቸው ከ25% ጀምሮ ሲሆን ለሁሉም ማህበረሰብ የሚሆኑ የአከፋፈል ሲስተሞችን የያዙና በአንድ አመት የሚረከቡ ሱቆች ናቸው። ከናንተ የሚጠበቀው ምንድነው? 25%ን ቅድመ ክፍያ ከከፈላችሁ በኋላ ቀሪውን ደግሞ በአንድ አመት ተኩል ውስጥ ማጠናቀቅ ይኖርባችኋል ማለት ነው። ከዚህ በተጨማሪም ታዲያ አያት ሪል ስቴት በካዛንቺስ በቅርቡ አዳዲስ ሳይቶችን ይዞ ብቅ ይላል። ስለሱ ሙሉ መረጃ ደግሞ በቀጣይ ቪዲዮ የምንሰራላችሁ ይሆናል። እስከዛው ግን መረጃዎቹ እንዲደርሷችሁ ይሄንን ቤት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ከስር በምናስቀምጥላችሁ ስልክ ቁጥር ተጨማሪ መረጃዎችን ማግኘት ትችላላችሁ። እናመሰግናለን።